ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የአብሽ ጠቀሜታን ነው የምነግራችሁ። በነገራችን ላይ በርካታ ሰዎች የአብሽን ጠቀሜታ ይህን ያህል ባለማወቅ የተነሳ ሲጠቀሙት አይስተዋልም። ነገር ግን በተለይ የቀደም ያሉ እናት አባቶቻችን የአብሽ ጠቀሜታን በደንብ ያውቁታል። አሁን ላይ ራሱ እናቶች ብዙ ጊዜ አብሽን ሲጠቀሙ ሲያዘጋጁ ይስተዋላል። ነገር ግን በተለይ በወጣቶች ዘንድ ብዙም የአብሽ ጠቀሜታ ስለማይታወቅ እኔ አብዛኛውን ሰው ሲጠቀመው አልመለከትም። ነገር ግን ይሄ አብሽ ለሰውነት በጣም ከበርካታ የሰውነት ክፍሎች ጋር ተያይዞ ትልቅ ጠቀሜታ አለው። በአብሽ ውስጥ ምን ምን ነገሮች ይገኛሉ? የአብሽ ጥቅሞች ምንድን ናቸው? እንዴትና መቼ ብንጠቀመው ነው ጥሩ የሚሆነው የሚለውን ነገር በአጠቃላይ እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ፣ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ በነገራችን ላይ በአብሽ ውስጥ በጣም በርካታ ነገሮች እናገኛለን። ለምሳሌ አይረን በከፍተኛ ሁኔታ አብሽ ውስጥ እናገኛለን። ፕሮቲን እናገኛለን። ፋይበር፣ ማግኒዥየም፣ ማንጋናይዝ የምንላቸው ነገሮች ሁሉ በዚህ በአብሽ ውስጥ እናገኛለን። ታዲያ እነዚህ ለሰውነታችን የሚሰጡት ራሳቸውን የቻሉ ጠቀሜታዎች አሉ። አንደኛው በተለይ ለወንዶች የቴስቴስትሮን መጠናቸው በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ እንግዲህ ሆርሞን እንደሚታወቀው ወንዶችን ወንድ የሚያስመስል ወንድ የሚያደርግ ይሄ ወንድ ልጅ አሁን ይሄን ተክለ ሰውነት እንዲይዝ የወንድ ልጅ ባህሪ እንዲይዝ ጥንካሬ እንዲኖረው በአጠቃላይ አንድ ወንድ የወንድነትን ባህሪ እንዲላበስ የሚያደርገው ይሄ የቴስቴስትሮን ሆርሞን ነው። ታዲያ ይሄ ሆርሞን ወንዶች ላይ በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ በተለይ ለወንዶች ከግንኙነት ጋር ተያይዞ ያሉ ችግሮችንም እንደዚሁ ለመቅረፍ ይረዳቸዋል። በነገራችን ላይ ይሄን ቴስቴስትሮን እንዲጨምር የሚያደርገው በዚህ በአብሽ ውስጥ እነ ዚንክ፣ እነ ማግኒዥየም፣ ማንጋናይዝ፣ ቫይታሚን ቢ6 ስላሉ ነው። እነዚህ ነገሮች በቀጥታ ከቴስቴስትሮን ሆርሞን ጋር በተያያዘ ትልቅ እገዛን ስለሚያደርጉ ነው። ይሄ መታወቅ አለበት። ሌላው የአብሽ ጥቅም የደም ውስጥ የስኳር ጭማሪን በከፍተኛ ሁኔታ ይከላከላል። በተለይ ይሄ እንግዲህ ለታይፕ 2 የስኳር ህመም እንዳትጋለጡ ይረዳቸዋል። ምክንያቱም አብሽ በጣም ዝቅተኛ ግላስሚክ ኢንዴክስ ነው ያለው። ይሄ ግላስሚክ ኢንዴክስ የምንለው ሰውነት ውስጥ ሲገባ በምን ያህል ፍጥነት የሰውነት የስኳር ጭማሪ ያመጣል የሚለው ነው። እንግዲህ አብሽ ስትወስዱ ሰውነት ውስጥ ያለው የግላስሚክ ኢንዴክሱ በጣም ዝቅተኛ ነው። ስለዚህ ይሄ የደም ውስጥ ስኳራቸውን ለመከላከል ለመቆጣጠር ስለሚረዳ በተለይ የታይፕ 2 የስኳር ህመምን ይከላከላል። የስኳር ህመምተኞችም አብሽን መጠቀም አለባችሁ። ኖርማል ሰዎችም ደግሞ ለስኳር ህመም እንዳትጋለጡ አብሽ ብትጠቀሙ መልካም ነው። ሌላው በተለይ የምታጠቡ እናቶች ወተት በበቂ ሁኔታ እንዲያመነጭላችሁ ይረዳል። አንዳንድ ጊዜ አስተውላለሁ አንዳንድ እህቶቻችን በሚወልዱበት ጊዜ ወተት እምቢ አለኝ፣ ብዙ ወተት አይወጣኝም የሚሉ እናቶች አሉ። በዚህ ጊዜ አብሽ በደንብ ብትጠቀሙ መልካም ነው። አብሽ በደንብ በምትወስዱ ጊዜ ወተት በበቂ ሁኔታ ለማመንጨት ይረዳቸዋል። ልጃችሁ ጥሩ እድገት እንዲኖረው ያግዛል ማለት ነው። ስለዚህ ለምታጠቡ እናቶችም አብሽ ተስማሚ እንደሆነ ማወቅ አለባችሁ። ከዛ ባለፈ ይሄ ባድ ኮሌስትሮል ከሰውነት ላይ እንዲቀንስ ያደርጋል። በተለይ እንደሚታወቀው የደም ቧንቧችን ላይ ይሄ አላስፈላጊ የኮሌስትሮል ክምችት በሚኖርበት ጊዜ ለተለያዩ ገዳይ ለሆኑ ህመሞች ይዳርጋል። ለልብ ህመም፣ ለግፊት፣ ለስትሮክ። ምክንያቱም ደግሞ የደም ቧንቧችን እየጠበበ በዚህ በኮሌስትሮል ክምችት የደም ቧንቧ እየጠበበ በሚመጣበት ጊዜ ደም እንደ ልቡ ለመዘዋወር ያስቸግረዋል። ይሄም ከደም ጋር የተያያዙ ከፍተኛ ችግሮችን ያመጣል። ታዲያ እንዲህ እንዳትዳረጉ አብሽ ብትጠቀሙ ይሄ መጥፎ የኮሌስትሮል አይነትን ለመቀነስ ያግዛል። ከዚህ ጋር ተያይዞ ታዲያ በተዘዋዋሪ ምን ታደርጋላችሁ? የልባችሁን ጤና እየጠበቃችሁ ነው። ለስትሮክ የመጋለጥ እድላችሁን እየቀነሳችሁ ነው። ለግፊት የመጋለጥ እድላችሁን እየቀነሳችሁ ነው ማለት ነው። ይሄ መታወቅ አለበት። ሌላው ከቆዳ ጋር ያለውን ጥቅም ልነግራችሁ ፈልጋለሁ። በተለይ አብሽ ለቆዳ በጣም ትልቅ ጠቀሜታ አለው። አንደኛ ነገር የሞቱ ሴሎች ከቆዳችሁ ላይ
እንዲወገዱ ያደርጋል። እንደሚታወቀው በተለይ የሞቱ ሴሎች የቆዳ ቀዳዳችን ላይ ተደፍነው በሚቀሩበት ጊዜ ቡግር፣ የተለያዩ ችግሮች በቆዳችን ላይ እንዲፈጠር ያደርጋል። ታዲያ ይሄ በቆዳ ቀዳዳ የሞቱ ሴሎች እንዲወገዱ በማድረግ ይሄ ለቡግር ለሽፍታ የመጋለጥ እድላችሁ እንዲቀንስ ያደርጋል። ከዛም ባለፈ ለፊታችሁ ልስላሴ፣ ወዝ፣ በአጠቃላይ ይሄ ጤናማ ቆዳ ወዛም ለስላሳ ቆዳ እንዲኖራችሁ ያደርጋል። በነገራችን ላይ ለፊታችሁ አብሽ ስትጠቀሙ እንዴት መጠቀም አለባችሁ? የአብሽ ዱቄቱን በውሃ ለውሳችሁ ፊታችሁን መቀባት፣ ከዛ በኋላ 15 ደቂቃ አቆይታችሁ መታጠብ። ይሄን ቢያንስ በሳምንት 3 ቀን ብታደርጉ በጣም ጥርት ያለ ያማረ ፊት ቆዳ እንዲኖራችሁ ያደርጋል። የአብሽ ዱቄት በትንሽ ውሃ ለውሳችሁ ፊታችሁን መቀባት፣ 15 ደቂቃ ቆይታችሁ መታጠብ። በሳምንት 3 ቀን እንደዚህ ብታደርጉ ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ሌላው ግፊትን በከፍተኛ ሁኔታ ይቀንሳል። በተለይ የደም ግፊታችሁ ከፍተኛ የሆነ ሰዎች አብሽ ብትጠቀሙ ከፍ ያለ የግፊት ሁኔታን ለመቀነስ እና የተረጋጋ የደም ግፊት ሰውነት ላይ እንዲኖር ያደርጋል። ለጸጉርም ይረዳል። በነገራችን ላይ ይሄ ጸጉራችሁ እየሳሳ እየተነቃቀለ አላድግ ያላችሁ ሰዎች አብሽ በደንብ ብትጠቀሙ የጸጉር እድገት ላይ ትልቅ አስተዋጽኦ ያደርጋል። ለጸጉር እድገት ይሄ የሚሰባበረው የሚረግፈው የሚሳሳው ነገር እየቀረ የፋፋ ያማረ ጥሩ ጸጉር እንዲኖራችሁ ያደርጋል። ሌላው ደግሞ ከሰውነት ውስጥ መርዛማ ንጥረ ነገሮችንም እንደዚሁ ያስወግዳል። በተለይ ከጉበት ላይ ከአንጀት ላይ መርዛማ ነገሮችን የማጽዳት አቅሙ ከፍተኛ ነው። እነዚህ በምግብ የምትወስዷቸው በተለያዩ ነገሮች ወደ ሰውነት የሚገቡ መርዛማ ነገሮች ለተለያዩ የጤና ችግሮች ይዳርጋቸዋል። እስከ ካንሰር ደረጃ ሁሉ የሚያደርሱ መርዛማ ነገሮች በሰውነት ውስጥ አሉ። ስለዚህ እነዚህን አብሽ እየተጠቀማችሁ በማስወገድ የሰውነት ክፍሎቻችሁን በመጠበቅ ይኖርባቸዋል ማለት ነው። ሌላው ከፍተኛ ፋይበር እንዳለው ነግራቸዋለሁ። በተለይ ይሄ ክብደት መቀነስ ለምትፈልጉ ሰዎች ይረዳችኋል። አሁን ፋይበር በባህሪው ቶሎ የጥጋብ ስሜት የመፍጠር ሁኔታ ውስጥ ይከታችኋል። አሁን ጠዋት ላይ አብሽ ብትወስዱ ትንሽ አብሽ ወስዳችሁ ፋይበር ስላለው የጥጋብ ስሜት ስለሚሰማችሁ ከዛ በኋላ ቶሎ ምግብ እንዳትመገቡ ያደርጋችኋል። ወደ ሰውነት ብዙ ምግብ ባላስገባችሁ ጊዜ ታዲያ ሰውነት ያከማቸውን ስብ መጠቀም ይጀምራል። በዚህ ጊዜ ክብደታችሁ እየቀነሰ ይሄዳል። ይሄ ቦርጭ ውፍረት ካለ እነዛ ነገሮች እየጣፉ የተከማቸ ስብ የተከማቸ ውሃ ሰውነት ላይ ካለ እነዛ ነገሮች እየቀነሱ እንዲሄዱ ያደርጋል። ይሄ በአብሽ ውስጥ ያለው ፋይበር ከአንጀት ከሆድ ዕቃ ጋር ተያይዞ በጣም ትልቅ ጠቀሜታን ይሰራላችኋል። ስለዚህ ክብደታችሁን መቀነስ የምትፈልጉ ሰዎች አብሽ ብትጠቀሙ መልካም ነው። ከዛ ባለፈ ፕሮቲን አለው ብያቸዋለሁ። በተለይ ይሄ አብሽ ውስጥ ያለው ፕሮቲን ይሄ ለመገጣጠሚያ አካሎቻችሁ ከጡንቻ ጋር ተያይዞ በጣም ትልቅ እገዛ ያደርጋል። አሁን ስፖርተኞች አብሽ ብትወስዱ ለጡንቻ ግንባታ ይረዳችኋል። እንደገና የመገጣጠሚያ ችግሮችን ይከላከላል። መገጣጠሚያዎቻችሁ መስሎቻችሁ ጤናማ ጠንካራ እንዲሆኑ ያደርጋል። እንግዲህ እነዚህ ሁሉ ያየናቸው የአብሽ ጠቀሜታዎች ናቸው። አብሽን ማታ ላይ የአብሽ ዱቄትን ዘፍዝፋችሁ አሳድራችሁ ጠዋት የጠለለውን ውሃ ደፍታችሁ እንደገና በደንብ አድርጋችሁ መታችሁ በጁስ መልክ መጠቀም ትችላላችሁ። እነዚህን ጠቀሜታዎች ታገኙበታላችሁ። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል የምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ